ዛሬ ደግሞ እንደገና አዲስ አበባ ውስጥ ሁለት አዳዲስ ቺክን የምታገኙባቸው ቤቶች አሳያችኋለሁ። ሁለቱም ማሳያችሁ ቤቶች በቅርብ ጊዜ የተከፈቱ ናቸው። መጀመሪያ ማሳያችሁ ቤት አዲስ ፍራይድ ቺክን ሲባል የሚገኘው ካሳንቺስ ከኤሊሊ ሆቴል ፊት ለፊት ነው። ቤታቸው ኤክስክሉሲቭሊ ፍራይድ ቺክን ሲሆን ሰርቭ የሚያደርጉት ሜኗቸው ላይ የተወሰነ አማራጮች አሏቸው። እኛ ከሜኗቸው ያዘዝነው ፋሚሊ ትሪት ሲሆን ሲቀርብላችሁ የአንድ ዶሮ ሙሉ ብልቶች በሁለት ትሪ ሙሉ ሆኖ ነው የሚቀርብላችሁ። አብሮትም ለሁለት ሰው የሚሆን ያህል ፍሬንች ፍራይስ እና ሁለት አይነት ሶስ ይቀርብላችኋል። ቺክኑ በባተር በደንብ ኮትድ የሆነ ሲሆን ባተሩ ለኔ ትንሽ ሲዝኒንግ አንሶት ነበር። ሲዝኒንጉን ኤክስትራ ሶልት አዝዤ ለራሴ የተወሰነ ያህል አስተካክየው ነበር። ፖርሽኑም በጣም ብዙ ሲሆን እንደ አፕታይታችሁ ከሁለት ሰው ሶስ ድረስ ሊበቃ ይችላል። ከዚህ በተረፈ ቺክኑ እንደምታዩት ውጩ ክራንቺ ሲሆን ውስጡ ጁሲ ነበር። የሚቀርብላችሁ ፍሬንች ፍራይስ እንደነገርኳችሁ ለሁለት ሰው የሚበቃ ሲሆን በተለይ ከማጣቀሻዎቹ ጋር በጣም ቆንጆ ነበር። በተለይ ከከቻፕ ጋር አብሮ የሚቀርበውን ሁለተኛ ሶሳቸውን በጣም ወድጄው ነበር። ሁለተኛ ማሳያችሁ ቤት ኔክሰስ ፊሽ ኤንድ ቺክን ሲባል የሚገኘው ከቦሌ ሃይስኩል በስተጀርባ ሲሆን ይህም በጣም በቅርብ የተከፈተ ቤት ነው። ስፔሻላይዝ የሚያደርጉት በአሳና በዶሮ ሲሆን እኛ ከሜኗቸው ያዘዝነው ሃፍ ሮስት ቺክን እና ፍራይድ ፊሽ ነበር። ቺክናቸው ሲቀርብ እንደዚህ እንደ ጎድን ጥብስ ለመቁረጥ ቀላል ተደርጎ ተዘጋጅቶ ነው የሚቀርብላችሁ። ቴስቱም በጣም አሪፍ ነበር። ሳይዙም በጣም ትልቅ ሲሆን በተለይ ከሩዝ ጋር ለአንድ ሰው በጣም በቂ ነው። ሌላ ከሜኗቸው ፍራይድ ፊሽ የሞከረን ሲሆን ሲቀርብ 3 ከመካከለኛ በለጥ የሚሉ አሳዎች ከሩዝና ዋዜ ጋር ሆኖ ነው የሚቀርብላችሁ። ከመካከለኛ ትንሽ በለጥ ከሚሉ አሳዎች የምታገኙበትን ስጋ ታገኙበታላችሁ። ቴስቱም ቆንጆ ሲሆን በተለይ ከሩዝና ዋዜ ጋር ተመችቶኝ ነበር። ፖርሽኑም ለአንድ ሰው በደንብ ይበቃል። እዚህ ቤት ከሞከርኳቸው ሁለቱ ምግቦች የበለጠ የተመቸኝ ሃፍ ሮስት ቺክናቸው ሲሆን ከአቀራረቡ ጀምሮ እስከ ጣዕሙ ድረስ በጣም አሪፍ ነበር። እንግዲህ ዛሬ ይዤላችሁ የቀረብኩት ይሄንን ሲመስል ሌላ ጊዜ የተሻለ ነገር ይዤ እንድቀርብ አስተያየታችሁን ንገሩኝ።